ኧረ ጎበዝ፣ ኧረ ጎበዝ፣ ኧረ ጎበዝ፣ ኧረ ጎበዝ። መቃጠልም አይነት አለው፣ መቃጠልም አይነት አለው። ለምን ለምን አንስታችሁ አሰጡት? አንሱና ስጡት። ምንድን ነው ቆይ? ምን አይነት ሁሌ እንዴት በየአመቱ ሲቲና ማድሪድ ይገናኛል ሻምፒዮንስ ሊግ ሁሌ ግዴታ። በአሁኑ ደግሞ ስፖርቲንግ ምናምን ኒውካስል ምናምን ፈጸመው፣ በቃ ፈጸመው፣ ጨረሰው። ምን ይሻላል ጎበዝ? እንዴት ነው የምንቋጠረው? አሁን እንዴት ነው የምንቋጠረው? እንዴት አሁን ግማሽ ፍጻሜ ምናምን አልፎ አሁን ሻምፒዮንስ ሊግ ጋር ይደርሳል። ማንም አያስቆመውም። አርሰናል ተመልከቱ። የቼልሲ፣ ፒኤስጂ፣ ማድሪድ፣ ባየር ሙኒክ፣ ሲቲ ምንድን ነው ቆይ? ምን ልታረጓቸው ነው? ይህ ሻምፒዮንስ ሊግ ነው ወይስ ይህ በዚህ መደዳ ያለው ሻምፒዮንስ ሊግ ነው ወይስ ትላልቅ ክለባትን መሰብሰቢያ ነው? እዚህ ጋር ተመልከት እንዴ! አረ ጎበዝ፣ ምን ተሻለን? ውሃ በላን፣ በቃ ውሃ በላን። በፕሪሚየር ሊጉም እያሰጋን ነው። አርሰናል ሲቲ 60 ነጥብ ሊቀነስበት እየተባለ ነው። ሻምፒዮንስ ሊግ ጋር መጥቶ በቃ